በእስልምና ሁለት አይነት እምነት እንዳለ አሳይቷል። እፎይ አንደኛው አካል አለው ይላል፣ አንደኛው አካል የለውም ይላል። ሁለት ሃይማኖት እንዳለ በእስልምና ኢትዮጵያ ውስጥ ያለው ሁለት እስልምና ሃይማኖት እንደሆነ እፎይ ተናግሯል። እውነቱን ነው እንደ የምትፈልጉት? እንደ እውነቱን ጥግ ድረስ እነግርሃለሁ። የምን ውሸት ነው? የማጭበርበር ነው? የምን መቅጠፍ ነው? እዛ ሄደ ፖለቲካ ትሰራለህ እንዴ? በሚገባው ዲባንክ ያደረገው ወይም ደግሞ ባዶ የከተተው ማን ነው? እፎይ ነው። በደንብ አድርጎ ያሳየው። በእስልምና ሁለት አይነት እምነት እንዳለ አሳይቷል። እፎይ ዛሬ ወገን እፎይ ቤት ታሪክ ነው ተሰራው እላችኋለሁ። ታሪክ ማለት ነው። 70 ሺህ ሰው እየጠበቀው ቀጥሮት ለዛሬ እፎይ 3 ሰዓት ቀጥሮት ጀለስ አልመጣም። ሀሳቡን ቀይሮ ሙስሊሞች እንግዲህ እፎይ ፊት ማንም መቆም የሚችል ሰው እንደሌለ ዛሬ ያወቃችሁበት ቀን ነው። እኔ በበኩሌ ሰላም ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ዘያልኩኝ። ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ኡስታዙና እፎይ ድቤት ነበራቸው ማለት ነው። በትላንትናው ዕለት እንደሚታወቀው እጅግ አስገራሚ ቪዲዮ ነበር ማለት ነው። ኦርቶዶክሳውያን ይዤላችሁ መጣሁት። ኡስታዙ ምን አይል ፍራቻ እንደያዘው እንዲሁም ደግሞ ከመጣ በኋላ ምን አይል አዋረደ የሚያሳይ ቪዲዮ ነው ይዤላችሁ መጣሁት ማለት ነው። ኦርቶዶክሳውያን ቀደም ብለን የምንመለከተው ቪዲዮ ኡስታዙ ከመምጣቱ በፊት ዮኒ ማኛ በምን አይነት ጥሪ እየተጣራ እንደሆነ እንዲሁም ደግሞ ይታችንም ኡስታዙን እየጠራች እንደሆነ እጅግ አስገራሚ ቪዲዮ ነበር ማለት ነው። ንግግሩም እጅግ አስገራሚ ነው ማለት ነው። ኦርቶዶክሳውያን እንዲሁም ደግሞ በሁለተኛ መረጃችን የምንመለከተው ኡስታዙ አልመጣ ብሎ ልጅቷም እየተጣራች ነበር። እንዲሁም ደግሞ ዮኒ ማኛም እየተጣራ ነበር ማለት ነው። ደግሞ ዮኒ ማኛ እጅግ አነጋጋሪ የተባለ ንግግር ተናግሯል ማለት ነው በላይቭ ላይ እጅግ አስገራሚ። በሶስተኛና መጨረሻችን ቪዲዮአችን የምንመለከተው ብዙዎቹ ከሙስሊም ቤት ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመለሱ ይገኛሉ ማለት ነው። በዚህ በድቤቱ ምክንያት እጅግ አስገራሚ ቪዲዮ ነው ማለት ነው ኦርቶዶክሳውያን። እንዲሁም ደግሞ ኡስታዙ ከመጣ በኋላ ምን አይል እንደፈራና እንደተንቀጠቀጠ የሚያሳያችሁ ይሆናል ማለት ነው ኦርቶዶክሳውያን። በአጠቃላይ በዛሬ በእፎይ ድቤትና እንዲሁም ደግሞ በኡስታዙ ድቤት ላይ ምን ተፈጠረ በሚለው ሰፋ አድርጌ መረጃዎችን ይዤላችሁ መጥቻለሁ ማለት ነው ኦርቶዶክሳውያን። እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ከቢቱ ወጥቷል። ኦኬ ላሳይሻ። በትንሽ አካውንት ተደብቋል። በትንሽ አካውንት ተደብቆ ሌላ ቤት ያለው በትንሽ አካውንት የትኛው የራሱ ነው ወይስ ያው 40 ምናምን 45 ሺህ 45 ሺህ ባለው ተደብቆ ነው ያለው። ያ ተደብቋል። ያው በሌላ አላየው ያ አካውንት ቀይሮ ተደብቋል። ኧረ ወይኔ ተደብቆ ነው ያለው። ያውና በጉድር ስና አባቴ የትም አትሄድም። ያው ተደብቆ ነው ያለው። ኡስታዛችሁ በሌላ አካውንት ተደብቆ ነው ያለው። እኔም በሌላ ልፈልግ። የሚገርም ነው። አድናቂ ነኝ እሱ። እኔ እንዲህ የምትፈራ አይመስለኝም ብራዘር። እሺ እንላክለት በዚህ። አዎ ላኪለት። እሺ ከወጣልኝ ከታች እንዲህ መደበቅ ይቻላል እንዴ? አያችሁልኝ አይደለ? ግን እንዲህ መደበቅ ይቻላል አይደለ? ዮኒ አየህ አይደል? አሁን የኢትዮጵያ ሕዝብ ፖለቲካውን በግልጽ እያያችሁ ነው። አሁንማ እግዚአብሔር ይስጣል። እንዲህ መደበቅ ይቻላል እንዴ? ዋና አካውንትን ደብቀ በሌላ አካውንት መደበቅ ይቻላል? ይሄው ላይቭ መጣልኝ። ተቀበለው እስቲ እንትን በለው ላክለት ዮኒ። በሌላ አካውንት ነው፣ በዚህማ መላክ አልችልም። ይሄው እስቲ ሞክር። ላይቭ መላክ አትችልም? ተደብቆ ነው ያለው። በዚህኛው አልችልም። ያኛው ነው። እስቲ መላክ ብችልማ አመጣው ነበር። ሞክር እስቲና እኛ እንወጣለን። ሞክር እስቲ። ወይ መድኃኔዓለም ጎትታ አምጣልን እባክህን ዛሬ። አረ ቀላል ጎትትልሻለሁ። ዋናውን አካውንት ይዞ ይምጣ ዮኒ። አረ ምን ትንሿን ይዞ ይምጣ። በሁለት ሰው እንትን እንዳይልበት እኮ ነው። ሰው እንትን እንዳይልበት ነው። አረ ችግር የለም። በትንሿ እስልምና ጉድ
እፎይ እኔ በትንሿም እንደዛም ከሆነ በጉሊቷም ይምጣ ይቻላል። በጉሊት በቁጭ አካውንት ይምጣ። ዋናው እውነት ነው፣ እውነት ነው። እስልምናን ይታደገ ይሆን ዛሬ? አላህን ይታደገ ይሆን ወይንስ ሚስቶቹን ዝም ብሎ ሻዳ ያስይዛል? ሚስቶቹን ሻዳ ቢያስይዝ ይሻለዋል። ይኸው እያሳያቸው ናግባ። ኧረ እኔ ልዘግበው ወንድማችን ናግባ። መጽሐፍ ቅዱስ እናንተ ስትገምረው ይሄ ነው። አሁን እንግዲህ ፎሎ እያደረኩ ነው። ፎሎ አድርጌያለሁ ብለዋል። በዛኛው ሲዋሽ ነው። ፎሎ አድርገው። በዚህ አጋጣሚ የመጨረሻ ንግግር ላሳደርግ ክርስቲያኖች እንኳን ደስ ያላችሁ። እኔ ክርስቲያኖች እንኳን ደስ ያላችሁ። በእፎይ ከዛሬዋ ቀን በኋላ ልትኮሩ ይገባል። እንኳን ደስ ያላችሁ። ለእናንተ ልትኮሩበት ይገባል። በቃ አለቀ። ልትኮሩበት ይገባል። ይሄን የመጨረሻ ከመውጣታችሁ በፊት ሜቢ 5 ደቂቃ እድል እንስጠው። ጥፊ የሚመረቃል ይባላል። እስካሁን የሚለማመጠው ሰው እዚህ ጋር ያለው ሰው 5 ደቂቃ እድል እንስጠው። እስካሁን ልምምጥ ላይ ነው። እንጠብቃለን። የቀረችው ካለች ጎልደን ቻንስ ነው ብለዋል አለ። ዋው ይኸው ስሙ። እንደዚህ አይነት እድሎች ስለማይገኙ ይህንን ጎልደን ቻንስ እንዲሁ በቀላሉ ልናጣው አንፈልግም። ማጣት የለብንም። ይኸው ንገሩት እስቲ ሳትሳደቡ አይዟችሁ፣ ስድቡን ተዉትና ንገሩት። ሂዱና ሌላ 5 ደቂቃ ተጨምሮልሃል። 1 ሰዓት ከ50 ደቂቃ ጠብቆ ሌላም ጭማሪ ለ3ኛ ጊዜ እባክና እያለ እየተማጸነ ነው። ስድቡን ተዉትና ንገሩት። እውነት ካላችሁ ስድቡ ይደርሳል። አይዟችሁ። እኔ ገና ስገባ ትለጠልጡኝ፣ እንለጣለጣለን። አይዟችሁ። ከኔ ጀምረን ተው አታሳፍረን በሉት፣ አታዋርደን ኡስታዛችንን በሉት። ከኔ ጋር እንለጣለጣለን። ጀምረናል። ያዋረደው ለሚሉሽ አላቅም። እናቱ አቤት መጅሊሱን ነው እኮ ያዋረደው። ቀላል ምሁር ተብሎ ተሸልሞ 5000 ሰው አሰለመ ተብሎ ድራማ ሰርተው ምናምን ትችላላችሁ። ግን ድራማ ዛሬ ተራረሰ ደግሞ እሱ ጋር ተወያዩ ይላሉ እንጂ። አዎ ይኸው ተዋውቀናል፣ ተወያይተናል። አረ ጀግና ነው። እኔ እዛ አንተ ጋር እስክመጣ ቸኩያለሁ። አንተ ቤት ጀግና ነህ። ዛሬ ተገላለጸዋለህ። ምንም የሚደበቅ ነገር የለም። ያስፈራል፣ ይሰቀጥጣል የሚባለው ትምህርት በሙሉ ይዘረገፋታል። አልፋት። ከዛ እኔ ደግሞ በሪሚክስ እቀጥላለሁ። በሪሚክስ ሰምታችኋል። እንግዲህ ኡስታዝ ቁሶ እና ወንድማችን እፎይ ከዚህ ፊት ሲሰራ የነበረውን ፖለቲካ ለማጥራት እውነታው ምንድን ነው፣ ሙስሊሙ ነው እየቀለደ ያለው ወይስ ክርስቲያኑ ነው እየቀለደ ያለው በሚል ነው። ቪዲዮን ተከታትላችሁታል ሁላችሁ። ስለዚህ እውነት የምናውቅበት ቀን ነው ዛሬ። በቃ ሁለታችሁም ቀርባችሁ ውይይት አድርጉ፣ ለህዝብ ይፋ አድርጉ። ማን ነው የፈራው? ሙስሊሙ ነው የፈራው ወይስ ክርስቲያኑ ነው የፈራው? ድራማ ህዝቡ ላይ እየሰሩ ስለነበረ ይሄ ድራማ መቅረት አለበት። ባይዘው በዚህ አጋጣሚ ሲጋ ይሄ ሁሉ ሰው በተሰበሰበበት የምናገረው ጆኒ ራጋ እውነት ስለምትናገር ነው። ያኔ ሙስሊሞች አብዛኞቹ የሚቃወሙት እውነት ስለምናገር ነው። ባይዘው ማለት ነው። እና አላሽቃብጥም፣ ለሙስሊም አላሽቃብጥም፣ ለክርስቲያን አላሽቃብጥም። ፌር የሆንኩ ሰው ነኝ እኔ ማለት አለቀ። 1 ሚሊዮን ጊዜ ነው እፎይን ማለት ቀጥቅጬዋለሁ። ልንገር 1 ሚሊዮን ግን ኤክስኪውዝ አላቀረበም። ይሄን ውይይት አልቀበልም ብሎ ኤክስኪውዝ አቅርቦ አላቀረበም። የዛሬው ውይይት ላለመቅረት ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ቀረቡ፣ ተወያዩ፣ አለቀ። በቃ ይሄን ነው ያልኩት ማለት ነው። ስለዚህ ዛሬ የኢትዮጵያ ህዝቦች እውነትን ያወቃችሁበት ቀን ነው። ይኸው
ቆሟል። ፊት ለፊታችሁ ተገኝቷል። ኡስታዝ ሁሶን አምጡት እንወያይ እያለ ነው። እኔ አውቶፍ ጨዋታ ሆናለሁ። አሁንም እየጠበቅናት ነው። ኡስታዝ ሁሶ እባክህን ገስት ላክለት፣ ማነው ሆስት ላክለት እና ለእፎይ ውይይታችሁን ቀጥሉ። እኛ ከጨዋታ ውጭ እንሆናለን። እባክህን አሁንም ጥሪውን ተቀበልና ስለ እስልምና ስለ አላህ እውነተኛ አምላክነት አሁንም ውይይትን ቀጥል። ስለ እግዚአብሔር እውነተኛ አምላክነት ፕሊስ፣ አሁንም እየለመንህ ነው ማለት ነው። ለምንም ለፖለቲካ አይመችም ዮኒ፣ የዛሬው ቀን ለፖለቲካ አይመችም። የዛሬው ቀን አይመችም። የዛሬው ቀን ማለት ነው። ይሄን ማወቅ አለባችሁ ሙስሊሞችም ክርስቲያኖችም ማለት ነው። ከላስ ዛሬ እውነት የምናጠራበት ቀን ነው። ይኸው ፊት ለፊትህ አለ ቀርቧል። 9 ሰዓት 3 ሰዓት የቀረበ ነው። እፎይ 3 ሰዓት የቀረበ ነው። 1 ሰዓት ሆኗል። ቀረቡና ይኸው እባክህን እስታዛችሁን ላኩት። እስታዝ ሁሶ በጣም የማከብር ሰሆነ አይ ሪስፔክት ዩ ሶናና ለዲን አልኢስላም ስትል መጣ ውይይትህን አቀርብልን እባክህን እያልኩ በዚህ ጨርሳለሁ። ይሄን ይመስላል ዮኒዬ፣ ይሄ ነው ያለው ነገር። ገና አናውቅም አስገቡልኝ ብለህ ይህን ያህል ሰዓት ሙሉ ተቀምጠህ ህዝቡ እያየ ሁለቴ ጥሎ እየወጣ እያጭበረበረ ገስዋል ሁሉን ነገር ይኸው ዳኛዋ እሷ ነበረች ያለችው ነገር። ከዚህ በኋላ እፎይ የሚባል ስም እንደማትጠሩ እርግጠኛ ነኝ። እርግጠኛ ነኝ እንደማትጠሩ። የእናንተ ሰዎች አሁንም እንደማይጠሩ እርግጠኛ ሆኜ ይናገራለሁ። እሱ ነው እየሮጠ የሚወጣው እንጂ ማንም ሮጦ የወጣ የለም። ማንም ፈርቶ ይሸሽ። ኢንቫይትም ተልኳል። እንዲሁም እንዳትረሱ ፎሎ እፎይ አድርጎታል፣ መሴጅ አድርጎታል። ዛሬ እንገባለን ተብሎ ስድድብ አይኖርም ተብሎ በደንብ በስነ ስርዓት ጽፎ አስቀምጦታል። ስለዚህ አሁን የሚደረገው ምንድን ነው? እፎይ ቤት እንሄዳለን። የኦርቶዶክስ ወንድምና እህቶች እንዲሁም ሀቀኛ ሙስሊሞች ከእፎይ ጎን እንደምትሆኑ እርግጠኛ ነኝ። እሱን ስም ያስጠፉት ዋሽቶ ቀጥፎ ሳይሆን እውነቱን ስለተናገረ ቀጥፎ ሳደድ የውሸትና እውነት እንዳይወጣ ለማድረግ እንደሆነ እፎይ አሳይቶናል። እግዚአብሔር ባርክ። አንተ ፔጅ እመጣለሁ። ተባረክ። እዚህ አጋጣሚ የመጨረሻ ንግግር ላሳደርግ ክርስቲያኖች እንኳን ደስ ያላችሁ። እኔ ክርስቲያኖች እንኳን ደስ ያላችሁ። በእፎይ ከዛሬዋ ቀን በኋላ ልትኮሩ ይገባል። እንኳን ደስ ያላችሁ። ለእናንተ ልትኮሩበት ይገባል። በቃ አለቀ። ልትኮሩበት ይገባል። ይሄን የመጨረሻ ከመውጣታችሁ በፊት ሜቢ 5 ደቂቃ እድል እንስጠው። ጥፊ የሚመረቃል ይባላል። እስካሁን የሚለማመጠው ሰው እዚህ ጋር ያለው ሰው 5 ደቂቃ እድል እንስጠው። እስካሁንም ልምምጥ ላይ የቀረችው ካለች ጎልደን ቻንስ ነው ብለዋል አለ። ዋው ይኸው ስሙ። እንደዚህ አይነት እድሎች ስለማይገኙ ይሄንን ጎልደን ቻንስ እንዲሁ በቀላሉ ልናጣው አንፈልግም። ማጣት የለብንም። ይኸው ንገሩት እስቲ ሳትሳደቡ። አይዟችሁ ስድቡን ተዉትና ንገሩት። ሂዱና ሌላ 5 ደቂቃ ተጨምሮልሃል። 1 ሰዓት ከ50 ደቂቃ ጠብቆ ሌላም ጭማሪ ለ3ኛ ጊዜ እባክና እያለ እየተማጸነ ነው። ስድቡን ተዉትና ንገሩት። እውነት ካላት ስድቡ ይደርሳል። አይዟችሁ። እኔ ገና ስገባ ትለጠልጡኝ፣ እንለጣለታለን። አይዟችሁ። ከኔ ጋር ጀምረን ተው፣ አታሳፍረን በሉት፣ አታዋርደን ኡስታዛችንን በሉት። ከኔ ጋር እንለጣለታለን። ጀምረናል። ለጂኒስ እኮ ነው ያዋረደው። ብቻ ተገናኝተው ልክ 1 ሰዓት ተኩል ቆይቶ በቃ እኔ ለእናንተ ስል ናበሉት ይላል። ገስት ላይ ቁጭ አድርጎ ምንድን ነው ይሄ ድራማ? ተቃጠልን እኮ ዮኒዬ አሁን ሁሉን ነገር ቼክ አድርጌ ነው የመጣሁት።
ጆኒ አይ ቲንክ ጌም ኦቨር ብለናል። ምክንያቱም ሁሉም ቤታቸውን ዘግተው ሁላችሁም እንድትሰሙ ይፈልጋሉ። ሁሉም ቤታቸውን ዘግተው አንድ ቤት ከፍተው ገስት ላይ ተሰብስበው ወሬያቸውን ጀምረዋል። ፖለቲካን ያዙት። አይ ቲንክ በጣም ብዙ ምንማማረው ትምህርት ስላለ ዝም ብለን እንስጠው፣ ትንሽ ሳናቆየው ትንሽማ አቆየዋል። አይ ቲንክ ገና በጣም ብዙ ምንማማረው ነገር ስላለ ከተማማረም በኋላ መስጠቱ ይሆናል። ለንግግርም እንዲመች በስነ ስርዓቱ እንትን ለማለት ይኸው እየጠበቃችሁ ነው። አሁንም ድራማችሁን ትታችሁ አሁንም እየጠበቃችሁ ዘግተዋል። ሁሉ ነገር አልቋል ወንድሜ። ይኸው እኮ አይፓድ ብራዘር እየተከታተሉ ታዲያ ምን ነው የምንጠብቀው? ጆኒ ብዙ ነገር የሚገለጥ ነገር ስላለ መልሰው እንዲገቡ ነው። መልሰው እንዲገቡ ጆኒ በቃ እኮ አይ ቲንክ በቂ ይመስላል። ሁሉም ሰው ትምህርት መማር ስላለብን ወደ መማማራችን ብንገባ ደስ ይለናል። በጣም ብዙ የምናነባቸው ብዙ የሚከፈቱ ነገሮች አሉ። እሺ ችግር የለም፣ እናመሰግናለን። ለማንኛውም ዛሬ እውነታው የታወቀበት ቀን ነው። ኦልሬዲ እንግዲህ ማን ፖለቲካ እየሰራ እንዳለ በግልጽ ያያችሁበት ቀን ነው። ይኸው ለ2 ሰዓት ያክል ጠብቀናል። 9 ሰዓት የጀመርን 1 ሰዓት ከ45 ደቂቃ 1 ሰዓት ከ45 ደቂቃ አሁን ማለት ነው። ስለዚህ ማን ፖለቲካ እየሰራ እንደሆነ በግልጽ ያያችሁበት ነው። ከዚህ በኋላ እፎይ እፎይ የሚባል አማርኛ መስማት አንፈልግም። እፎይ 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 ፈራ፣ እፎይ ሙስሊም ፊት መቆም አይችልም፣ እፎይ እንደዚህ፣ እፎይ ቀብር ጥሴ አንድ ሰው ስሙን እንድታነሱ አንፈቅድላችሁም ከዚህ በኋላ ማለት ነው። አንድ ሰው ማለት ነው። ለ1 ሰዓት ከ45 ደቂቃ ይኸው እየጠበቃችሁ ነው ህዝቡ ማለት ነው። ስለዚህ ድራማ ሰርታችሁ ድራማችሁን አጠናቃችኋል። የዛሬ ሳምንትም እንደዚህ አይነት ድራማ ነው የተሰራው። ስለዚህ ይሄ ለህዝብ ይፋ የሆነበት ቀን ነው ዛሬ ማለት ድራማችሁ። ከዚህ በኋላ እፎይ የሚባል አማርኛ የለም እና ከቤት ወጥተህ እኛ እግራችን ስር ሆነ ተወያ ብሎ አማርኛችሁን እዛው አስቀምጡት። ከዚህ በኋላ ማለት አንሰማችሁ ካላስ አንሰማችሁ ማለት ነው። ካላስ እኔ የምለው ይሄንን ነው። እናንተ የምትሉት ሰው ባለበት እንደ እነሱ የሉም፣ ፎርፌ ተበልተዋል። አንተ ቤት እንመጣለን። ሰው ባለበት የሁለቱን ልዩነት ቁጭ አድርገህ ታስተምረናለህ። እኔም እመጣለሁ በገስት ሁላችንም። ለምን እመጣለሁ? ምን ይመስላል? ይቻላል። በቃ እንደሱ ነው። በቃ ሳቡኝ ስመጣ ክበርልኝ። በነገራችን ላይ በጣም እግዚአብሔር ያክብር። ጆኒሻንም አክብረ እኔም ጋር በላይፍ ተገናኝተን አናቅም። አስገቡልኝ ብለህ እየለመንክ ኢንቫይት እየላክ እሱ ጋር ኢንቫይት እየላክ እባካችሁ ገብቻለሁ ይምጣ እያልክ ይህን ያህል ሰዓት ሙሉ ተቀምጠህ ህዝቡ እያየ ሁለቴ ጥሎ እየወጣ እያጭበረበረ ገስወት ሁሉን ነገር ይኸው ዳኛዋ እሷ ነበረች ያለችው ነገር። ከዚህ በኋላ እፎይ የሚባል ስም እንደማትጠሩ እርግጠኛ ነኝ። እርግጠኛ ነኝ እንደማትጠሩ። የእናንተ ሰዎች አሁንም እንደማይጠሩ እርግጠኛ ሆኜ እናገራለሁ። እሱ ነው እየሮጠ የሚወጣው እንጂ ማንም ሮጦ የወጣ የለም። ማንም ፈርቶ የሸሸ የለም። ኢንቫይትም ተልኳል። እንዲሁም እንዳትረሱ ፎሎ እፎይ አድርጎታል፣ መሴጅ አድርጎታል። ዛሬ እንገባለን ተብሎ ስድድብ አይኖርም ተብሎ በደንብ በስነ ስርዓት ጽፎ አስቀምጦታል። ስለዚህ አሁን የሚደረገው ምንድን ነው? እፎይ ቤት እንሄዳለን። የኦርቶዶክስ ወንድምና እህቶች እንዲሁም ሀቀኛ ሙስሊሞች ከእፎይ ጎን እንደምትሆኑ እርግጠኛ ነኝ። እሱን ስም ያስጠፉት ዋሽቶ ቀጥፎ ሳይሆን እውነቱን ስለተናገረ የተጻፈውን ስላነበበ ነው ያሳድዱት። ስለዚህ ማሳደድ የውሸትና እውነት እንዳይወጣ ለማድረግ እንደሆነ እፎይ አሳይቶናል። እግዚአብሔር ባርክ። አንተ ፔጅ እመጣለሁ። ተባረክ። በዚህ አጋጣሚ የመጨረሻ ንግግር ላሳድርግ። ክርስቲያኖች እንኳን ደስ ያላችሁ። እኔ ክርስቲያኖች እንኳን ደስ ያላችሁ። በእፎይ ከዛሬዋ ቀን በኋላ ልትኮሩ ይገባል። እንኳን ደስ ያላችሁ። ለእናንተ ልትኮሩበት ይገባል። በቃ አለቀ። ልትኮሩበት ይገባል። ይሄን የመጨረሻ ከመውጣታችሁ በፊት ግን ከመውጣታችሁ በፊት ሜይ ቢ 5 ደቂቃ እድል እንስጠው። ጥፊ የሚመረቃል ይባላል።
እስካሁን የሚለማመጠው ሰው እዚህ ጋር ያለው ሰው ያ 5 ደቂቃ እድል እንስጥ። እስካሁን ልምምጥ ላይ ነው። ያ የቀረችው ካለች ጎልደን ቻንስ ነው ብለዋል አይደል? ዋው ያ ይሄው ስሙ። እንደዚህ አይነት እድሎች ስለማይገኙ ይሄንን ጎልደን ቻንስ እንዲሁ በቀላሉ ልናጣው አንፈልግም። ማጣት የለብንም። ይኸው ንገሩት እስቲ ሳትሳደቡ፣ አይዟችሁ ስድቡን ተዉትና ንገሩት። ሂዱና ሌላ 5 ደቂቃ ተጨምሮላል። 1 ሰዓት ከ50 ደቂቃ ጠብቆ ሌላም ጭማሪ ለ3ኛ ጊዜ እባክና እያለ እየተማጸነ ነው። ስድቡን ተዉትና ንገሩት። እውነት ካላችሁ ስድቡ ይደርሳል። አይዟችሁ እኔ ገና ስገባ ትለጠልጡኝ፣ እንለጣለጣለን። አይዟችሁ ከኔ ጋር ጀምረን ተው፣ አታሳፍረን በሉት፣ አታዋርደን ኡስታዛችንን በሉት። ከኔ ጋር እንለጣለጣለን። ጀምረናል። እንዴት አይወድቅም የሚሉኝ ሁሉ እየሰመኩኝ ገና ያያሉ። በእድሜ ዘመኔ አመልክሃለሁ፣ ገና በሰማይ እዘምራለሁ። እንዴት ልተወው ይህንን ተስፋ በመዝሙር ህዋ ልሰወር ልጥፋ። የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልን። ሁላችሁም ኦርቶዶክሳውያን እስከ መጨረሻ የተከታተላችሁት ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ዘኩ 16 በሳምንት 2 ቪዲዮዎች እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን ዘኩ 16 ሮብ ጠዋት 3 ሰዓት ላይና ሐርብ ጠዋት 3 ሰዓት ላይ ያመጣላችሁ ስለሆነ ዘኩ 16 ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። በአጠቃላይ በዘኩ 16 ላይ ሀሳብ አስተያየት ያላችሁ ሀሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። እንዲሁም ደግሞ በዚህ በዲቤቱ ላይ የታዘባችሁት ነገር ካለ ኮሜንት ለማስቀመጣችሁ እንዳትረሱ። እንዲሁም ደግሞ እጅጉን አስገራሚ ንግግር ነበር ማለት ነው። እጅግ አስገራሚ ንግግሮችን እየተናገረ ነበር ማለት ነው። ታዙ ሳይመጣ በፊት ማለት ነው። ኦርቶዶክሳውያን አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ